ደግሞም ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊም ከቀይም ግምጃ የተሰሩ 10 መጋረጆች ያሉበትን ማደሪያ ስራ። ብልህ ሰራተኛ እንደሚሰራ ኪሩቤል በእነርሱ ላይ ይሁኑ። የእያንዳንዱ መጋረጃ ርዝመት 28 ክንድ ወርዱም 4 ክንድ ይሁን። የመጋረጆች ሁሉ መጠን ትክክል ይሁን። 5ቱ መጋረጆች እርስ በርሳቸው የተጋጠሙ ይሁኑ። 5ቱም መጋረጆች እንዲሁ እርስ በርሳቸው የተጋጠሙ ይሁኑ። ከሚጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ የሰማያዊውን ግምጃ ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎች በአንደኛው መጋረጃ ዘርፍ ላይ እንዲሁ አድርግ። 50 ቀለበቶችን በአንድ መጋረጃ አድርግ። 50ውንም ቀለበቶች በሁለተኛው መጋረጃ ዘርፍ አድርግ። ቀለበቶቹ ሁሉ እርስ በርሳቸው ፊት ለፊት ይሆናሉ። 50 የወርቅ መያዣዎች ስራ። ማደሪያውንም አንድ እንዲሆን መጋረጆችን እርስ በርሳቸው በመያዣዎች አጋጥማቸው። ከማደሪያውም በላይ ለድንኳን የሚሆኑ መጋረጆች ከፍየል ጠጉር አድርግ። 11 መጋረጆች ታደርጋለህ። እያንዳንዱም መጋረጃ ርዝመቱ 30 ክንድ፣ እያንዳንዱም መጋረጃ ወርዱ 4 ክንድ ይሁን። የ11ዱም መጋረጆች መጠናቸው ትክክል ይሁን። 5ቱ መጋረጆች አንድ ሆነው ይጋጠሙ። 6ቱም መጋረጆች እርስ በርሳቸው አንድ ሆነው ይጋጠሙ። 6ኛውም መጋረጃ በድንኳኑ ፊት ይደረብ። ከተጋጠሙት መጋረጆች በአንደኛው መጋረጃ ዘርፍ ላይ 50 ቀለበቶች አድርግ። ደግሞ ከተጋጠሙት ከሌሎቹ በአንደኛው መጋረጃ ዘርፍ ላይ እንዲሁ 50 ቀለበቶች አድርግ። 50ም የናስ መያዣዎችን ስራ። መያዣዎችንም ወደ ቀለበቶች አግባቸው። ድንኳኑም አንድ እንዲሆን አጋጥመው። ከድንኳኑ መጋረጆች የቀረ ትርፍ ግማሽ መጋረጃ በማደሪያው ጀርባ ይንጠልጠል። ማደሪያውን እንዲሸፍን ከርዝመቱ በአንድ ወገን 1 ክንድ በአንድ ወገንም 1 ክንድ ከድንኳኑ መጋረጆች የቀረው ትርፍ በማደሪያው ውጭ በወዲህና በወዲያ ይንጠልጠል። ለድንኳኑም መደረቢያ ከቀይ አውራ በግ ቁርበት ከዚያም በላይ ሌላ መደረቢያ ከአቆስታ ቁርበት አድርግ። ለማደሪያውም የሚቆሙትን ሳንቆች ከግራር እንጨት አድርግ። የሳንቃ ሁሉ ርዝመቱ 10 ክንድ ወርዱም 1 ክንድ ተኩል ይሁን። ለእያንዳንዱም ሳንቃ አንዱን በአንዱ ላይ የሚያያይዙ 2 ማጋጠሚያዎች ይሁኑለት። ለማደሪያውም ሳንቆች ሁሉ እንዲሁ አድርግ። ለማደሪያውም በደቡብ ወገን 20 ሳንቆች አድርግ። ከ20ውም ሳንቆች በታች 40 የብር እግሮችን አድርግ። ከእያንዳንዱ ሳንቃ በታች ለ2 ማጋጠሚያዎች 2 እግሮች ይሁኑ። ለማደሪያው ለሁለተኛው ወገን በሰሜን በኩል 20 ሳንቆች፣ ለእነርሱም 40 የብር እግሮች ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሁኑ። ለማደሪያውም በምዕራቡ ወገን በስተኋላ 6 ሳንቆችን አድርግ። ለማደሪያውም ለሁለቱ ማዕዘን በስተኋላ 2 ሳንቆችን አድርግ። ከታችም እስከ ላይ እስከ አንደኛው ቀለበት ድረስ አንዱ ሳንቃ ድርብ ይሁን። እንዲሁም ለሁለቱ ይሁን። እነርሱም ለሁለቱ ማዕዘን ይሆናሉ። 8 ሳንቆችና 16 የብር እግሮቻቸው ይሁኑ። ከእያንዳንዱም ሳንቃ በታች 2 እግሮች ይሆናሉ። ከግራርም እንጨት በማደሪያው በአንድ ወገን ላሉት ሳንቆች 5 መወርወሪያዎች፣ በማደሪያውም በሁለተኛው ወገን ላሉት ሳንቆች 5 መወርወሪያዎች፣ በማደሪያውም በስተኋላ በምዕራብ ወገን ላሉት ሳንቆች 5 መወርወሪያዎች አድርግ። መካከለኛውም መወርወሪያ በሳንቆች መካከል ከዳር እስከ ዳር ይለፍ። ሳንቆቹንም በወርቅ ለብጣቸው። ቀለበቶቻቸውንም የመወርወሪያ ቤት እንዲሆኑላቸው ከወርቅ ስራቸው። መወርወሪያዎችንም በወርቅ ለብጣቸው። ማደሪያውንም በተራራ እንዳሳየው ምሳሌ አቁም። መጋረጃውንም ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታም አድርግ። ብልህ ሰራተኛ እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። በወርቅ በተለበጡት
ከግራር እንጨትም በተሰሩት በአራቱ ምሰሶዎች ላይ ስቀለው። ኩላቦቻቸውም ከወርቅ፣ አራቱም እግሮቻቸው ከብር የተሰሩ ይሁኑ። መጋረጃውንም ከመያዣዎቹ በታች ታንጠለጥለዋለህ። በመጋረጃውም ውስጥ የምስክርን ታቦት አግባው። መጋረጃውም በቅድስቱና በቅድስተ ቅዱሳኑ መካከል መለያ ይሁናችሁ። በቅድስተ ቅዱሳኑም ውስጥ የስርየት መክደኛውን በምስክሩ ታቦት ላይ አድርግ። ገበታውንም በመጋረጃው ውጭ፣ መቅረዙንም በገበታው ፊት ለፊት በማደሪያው በደቡብ ወገን አድርግ። ገበታውንም በሰሜን ወገን አድርገው። ለድንኳኑም ደጃፍ ከሰማያዊ ከሐምራዊም ከቀይም ግምጃ ከተፈተለ ከጥሩ በፍታም በጥልፍ አሰራር የተሰራ መጋረጃ አድርግለት። ለመጋረጃውም 5 ምሰሶዎች ከግራር እንጨት አድርግ፣ በወርቅም ለብጣቸው። ኩላቦቻቸውም ከወርቅ የተሰሩ ይሁኑ። 5 እግሮች አድርግላቸው።